ቢሆንም ግን በእነዚህ ደቂቃዎች ብልጫ ወስደው የስነ ልቦና የበላይነት ለማግኘትም የሚያስችላቸው ይመስላል። ቢኒያም አይተን በአዲሱ ቦታው ምን አይነት እንቅስቃሴ ያደርጋል አብረን እንመለከታለን። አሁን ለዮ ማቲያስ ለዚህ ቦታ አዲስ አይደለም። ቢኒያም በአዳማ ባለፉት ዓመታት አንዳንድ ሚድፊልድ ሲሳሳ ወይ ደግሞ ቡድኑ በደንብ ማጥቃት ሲፈልግ በጎል ሲመራ ከፊት ላይ የማጥቃት ባህሪ ያሉት ተጫዋቾች ሲያሰልፉ ብዙ ጊዜ አሰልጣኝ ታገሱን ጨምሮ ማጥቃት አታኪ ሚድፊልደር ያደርጉታል። እዛ ቦታ ላይ ቶፕ እንደነበር አይተን በአማርኛ ኮሜንታሪ አብዱ መሐመድና የንዋስ አዘዘ፣ በአፋን ኦሮሞ ደግሞ አንድነት ብርሃኑና ናኦል ሮባ በቀጥታ በያላችሁበት በቴሌቪዥን እንደዚሁም በሁሉም የማህበራዊ ሚዲያ አማራጮች በኦቢኤን በቀጥታ ተከታተሉ። ጨዋታውን ከጀመርን 4 ደቂቃዎች ተቆጥረዋል። የሚቆራረጡ ቅብብሎች የጨዋታው የስካውን ደቂቃ መገለጫ ናቸው። የአዳማ ከተማ ደጋፊዎች በበርከት ባሉ አውቶቡሶች ተጭነው ነው ከደቂቃዎች በፊት እዚህ አዲስ አበባ ስታዲየም የደረሱት። የ5 ወር ልዩነት በአዳማ በጣም የሰማይና የምድር ልዩነት ነው ያለው አብዱ። ምክንያቱም ከ5 ወር ከሊጉ ወርደው ሀዘን ስሜት ውስጥ ነበረው አዳማ ላይ። ከ4 ወር ደግሞ በኋላ እንደምታየው የሀገሪቱን ቶፕ ተጫዋች የሰበሰበ ቡድን ይዘዋል። በጣም የሀገሪቱ ሌላ 2 ጊዜ የሊግ ዋንጫ ያሸነፈ አሰልጣኝ ይዘዋል። ዘንድሮ ሲሪየስ ቡድን ይመስላል። አሰልጣኙ የሊግ ዋንጫ ለማሸነፍ አዲስ አይደሉም። ሲኒየር ተጫዋቾች እንዴት ማስተዳደር እንዳለባቸው ያውቃሉ። ከአንዳንዶቹ ጋር ስኬት ያጣጣሙባቸው ተጫዋቾች አሉ፣ እንደነ ሙጂብ አይነት ተጫዋቾችን አይተህ ከሆነና ጥሩ ቡድን፣ ጥሩ አሰልጣኝ፣ በተረፈ ሜዳ ላይ ያለ ስራ ይመስለኛል እና ምናልባት አዳማ በወረቀት ደረጃ ነው ዋንጫም ጭምር ገምተዋለሁ። ግን ጨዋታ ኳስ የሚደረገው ሜዳ ላይ ወረቀት ላይ አይደለም። ስለዚህ ሜዳ ላይ አሰልጣኝ ፎርሙላው ማግኘት አለባቸው። መሀል ላይ ዳዋ ሆቴሳ ላይ ሚካኤል ሀብታሙ ጥፋት መስራቱን ተከትሎ አልቢትሩ ቅጣት ምት ለአዳማ ከተማ ሰጥተዋል። አዳማ ከተማ በኢትዮጵያ መድኑ ጨዋታ በአንደኛ ሳምንት በእነዚህ ደቂቃዎች በጣም የተሻለ የኳስ ቁጥጥር ብልጫ እንደዚሁም ተደጋጋሚ ሙከራዎችን እያደረገ ብልጫ ወስዶ ነበር የጀመረው። የዛሬው ጨዋታ ከቅዱ ውጪ መስላል። ምክንያቱም አሰልጣኝ ስዩም ከበደ የበለጠ አጥቅተን ለመጫወት ነው የተዘጋጀ ነው ብለው ነበር። ያንን ዝግጅት በ5 ደቂቃ ውስጥ አልተመለከትንም። የቅጣት ምቱን ዳዋ ሆቴሳ ወይስ አብዱል ከሪም መሐመድ ማናቸው ሊመቱ ይችላሉ? ዳዋ ቦታው ነው የሚመታው ልነግር ይችላል። መሬት ለመሬት ነው የሚመታው። ባህሩ ነጋሽ በሸገር ከተማ የመጀመሪያ ጨዋታውን እያደረገ ይገኛል። የፕሪሚየር ሊጉ አዲስ አዳጊ ክለብ የጎል ዘብ አግኝቷል። ዳዋ ሆቴሳ የቅጣት ምቱን ለመምታት ክፍተቶችን በትኩረት እየተመለከተ ይገኛል። ዮኒ ከጎኔ እንደገመተው መሬት ለመሬት በተከላካዮች መካከል ያለውን አይገመትም ለማለት አክቹአሊ መሬት ለመሬት ለመምታት ራቅ ይላል። ግን ዳዋ እንዴት እንደሚመታው መገመት አችልም። አንፕሬዲክተብል ዳዋ መሬት ለመሬት እንዳልከው ዮኒ ዳዋን ብዙ ጊዜ ከማየት የተነሳ ምን እንደሚያስብ እስከምታውቅ ደርሰሃል። ምናልባት ሸገር አሁን በመልሶ ማጥቃት ጥሩ ድል አንተነህ ተፈራ ጥሩ ኳስ ነበረ። ቡልቻ ሹራ መስመሩን ቀይሮ በቀይ መስመር በኩል መጥቷል። ቡልቻ ሹራ ጥሩ ኳስ ቡልቻ ራሳቸው ላይ ያስቆጥሩት ቀርበው ነበር። ቾላ ማውጣ ግብ ጠባቂው አላዛር ማርቆስ ተርፏል። ቡልቻ ሹራ የሞተ የመሰለውን ኳስ ህይወት ዘርቶበት ነበር። አብዱል ከሪም መሐመድን ጥሎት ነው ያለፈው። ቀደም ያልኩ ነው ፍላንክ ላይ ነው የጨዋታ በተለይ ለሸገር ወሳኝ ነው ያልኩ። ከአብዱል ከሪም ጋር ተመልከት እንዴት 1-1 እንዳለ። ቡልቻ 1-1 ችግር ያለበት ተጫዋች አይደለም። የመጨረሻው ኳስ ምናልባት በቁጥር በዛ ቢሉ በነፃ ቦታ ላይ ያለ ተጫዋች ብዙ አላየው። ከዛ ውጭ ግን አንተናና ቡልቻ ለሸገር ዛሬ በጣም ቁልፍ ናቸው። አማካይ ክፍል ሞር ሶሊድ ለአዳማ ሚድፊልደሮች በፍሌር ለሚጫወቱ አዳማዎች ይበልጥ ምቾት የሚነሳ ሚድፊልድ እና ኳስ በሚያገኝበት ሰዓት ደግሞ ፈጣን የሆነ የመስመር ማጥቃት ምናልባት በዚህ ረገድ የሸገር ከተማ አዳማ ሊጎዳ የሚችልበት እድል ሊኖር ይችላል። ታክቲካሊ ወይም የሚተገብሩ ከሆነ ያለም ጥርጥር አንድ ነገር ሊፈጥሩ ይችላል። ረጅም ኳስ ያሬድ መኮንን ኳሱን ማድረስ አልቻለም።
ጮላም አሁን ወደ ኋላ የተመለሰው መናፍ ፋውል ባለፈው ሳምንት ከመድን ከሻምፒዮኑ ቡድን ጋር በተደረገው ጨዋታ መናፍ የአዳማን መከላከል ሲመራ አስገራሚ ነበር። ብዙአየሁ ሰይፉ መሃል ላይ ለቢኒያም አይተን ቢኒያም እንዴት አይነት ኳስ ነው ያሳለፈው። ቢኒያም አይተን ሁለት ተጫዋቾችን ጥሎ ለአህመድ ሁሴን አህመድ ለዳዋ ነበር ግን እንቅስቃሴ ቀዘቀዘ ይመስላል። ዳዋ